ቢላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ። 4 አንዱ ራሱ የገባው ጋብሪኤል ከወጣ በኋላ ነው። ዳቪድ ራያ ለክሊንሺት ያለህ ጥማት ምን አይነት ጎል ያዳንከው። 4 አጋየናት እኮ ማን አዳሜ እኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 points ክሊር ይላል። ምን ልበል በቃ ምን ልበል። ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ ጊዮከሬዝ ምናምን ብላችሁ ሙድ እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጮት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበው። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አስራል ደጋሚ እኮ ችግር አጣም ገባ አይደል? 4-1 አሸነፈን። ራሱ አንድ ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥላል። እዛ ቤት አቻ ያኮራቸዋል በእርግጠኝነት ማ ቆይ እነሱን እንውጋቸው እስቲ። ከሞን ዩ ገበርስ በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ሕፃን ልጅ ሰብስቦ እኛ መቀለጃ ምን አይነት ጉር ነው ደግሞ? ምን አይነት ጉር ነው? በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ የተነቀረለት እንዲህ ነው የገባለት። ሞተሩን ሳይዝ ራይዝን ሳይዝ 4 ነገርኳችሁ እኮ ምንም አይነት ነገር መቋቋም ይችላል አርሰናል። ምንም አይነት ሮጂሱስ ትሮሳርድ ምን አይነት ጎለየ ነው እንዴ? አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮት። አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ። ነገርኳችሁ ጊዜው ያርሰናል ነው ጀሞ። ጊዜው ያርሰናል ነው። እንዲህ ነው የተለቀረለት። እንዲህ ልጥልጥ አርጎት ልጥልጥ። በቀል ማለት አለቀ። በቀል ማለት ይሄ ነው አለቀ ጀሞ። አዋጅ ልናገር ነው ላልሰማ አሰሙ። አርሰናል አይደለም ደም መላሽ ነው ስሙ። በ7ኛ ማርሽ ቪላን እየነዳ ናና ተከተለኝ ልክ እንደ ፍሪዳ። አተ አሁንም ከኋላ ይነ ምድረ ቅሪላ ሁላ ገብታውጣው ይላል። ይሄ ነው አርሰናል በር ወያለ ማለት ነው። ራይስ የለም ብለሽ እኛ ሩዝ እንበላለን እንጂ ሩዝ አናውቀውም። የመላጣ ልጅ ምረት ኧረ ወይኔ ዛሬ ኧረ ገብታውጣው። ይሄ ነው የማንቼ ተጫዋች ቀለኛ ትልቁን ረቶ በትንሹ ተኛ አለ። ፕራንክ ነው የጀመራችሁት? በሰው ጨጓራ ቀድ ነው የጀመራችሁት? ምንድነው? 1 ሳምንት ማላቀው ዩናይትድ 1 ሳምንት ደግሞ የሆነ አዲስ ዩናይትድን የምታሳዩኝ ለምዶ ሙዲት የምትይዙብን? ወይ አመቱ እስከሚያልቅ አትዩ ብላችሁ እኮ መናገር ቀላል እኮ ነው። ምን ረበ ገብርኤል ኧረ ተው። እኔ እንጃ ገባ። ማንም ሰው ከዚህ በኋላ ስለዚህ ቲም እንዳትወሩ። ምን ብያችሁ ነበረ? ሜዳችን ላይ ጠርተን 3 እና ከዛ በላይ ጥፍ። ይሄ ነው 11 ጨዋታ ያሸነፈው ቲም። ይሄ ነው እንዳለ ያገኘውን ቲም እየጠፈጠፈ የነበረው 4-1 ይዤ ሜዳዬ ላይ ዋንጫ እንዳትጫወት 2ኛ ዋንጫ ፉክክር የሚባል ነገር የለም ብዬ ጥፍ። ምን አይነት ጨዋታ ነው ይጫወት ነው? ማን ጋብሪኤል ቲማችን ውስጥ ካለ እኛ ማንም አያሸንፈም። አሁን ገባኝ እኮ ምንድነው? ኮርናውን ይበረዋል። እዛ ሲመታብን በቴስት ይወጣል። ምን ባትማነ ምንድነ ጋብሪኤል ጄሱስ ተቀይሮ ገባ። ጥቅልል ኤፍ ምናምን ዛሬ እኮ ህልም ነው ያየነው። ህልም ነው የሚመስለው። ኦዴጋርድ ምን አይነት ፓስ ነው የሚያደርገው? ትሮሳርድ ለአይን ምን አይነት ጨዋታ ነው የሚጫወቱ? ትሮሳርድ እኔ እናቴ ትሙት ትችላለህ በክርስቶስ። ዴክላን ራይስን ገልብጠን የምርጡን ተጫዋቻችንን ገልብጠን ምርጡን ተጫዋች ገልብጠን ማለት ነው 4 ነው ያሸከምንሽ።
ከዚህ በኋላ ማለት ነው ዋንጫ አርሰናል ካራክተር ይለው እንዳትል ቋጣሪ እስከ 7 ሰዓት ካያ ድረስ እዚህ ቁጭ ብለህ ታያለህ። ቋጣሪ ነህ፣ ትተኛለህ። ለአርሰናል በተወሰኑ ምክንያቶች አጨበጭባለሁ። ምንም ያክል ቋጠሮ ባይሰካልኝ አንዴ አርሰናል የሚባለው ቲም በራይስ የቆመ አይደለም እና ላይክ በብዙ ተጫዋቾች የተገነባ ቲም ነው። በቃ አንዱ ስለወጣ አንድ የሆነ ተጽዕኖ አያደርግም። ሁላችንም ጠብቀን ነበር ራይስ ስለወጣ ተጽዕኖ የሚያደርግ ቲሙ ላይና ጭራሽ አስቶን ቪላን አደባይቶ ነው ያሸነፉት። አደባይቶ እና በስማ ቋጠሯችንን ገደሉት ነው የምልህ። ክርስቶስን እኔ ቀስሜን የተሰበረው እግዚአብሔር ምስክሬ ማለት የሆነ ነገር ጠብቄ ነበረ ከአስቶን ቪላ። ፈርስት ሃፍ እኮ በጣም አሪፍ ተጫውቶ ነበር። ሰከንድ ሃፍ ግን ጭራሽ ኳስ ምን እንደሚደረግ ምን አይነት ሲጥ እንደምታቀብሉ ላይክ እንዲህ በእንደዚህ አርሰናል ተጫዋቾች እንዲህ ባጠበቡበት ለመስጠት ይሞክራሉ እነሱ እና ጥፋታቸው አስከፈላቸው። አራጎ ማርቲኔዝ እንዴት እኔ ምን እንደሆነ አላውቅም። ዛሬ ብቻ ቪላ ዛሬ ተቀጥቅጧል። ሰከንድ ሃፍ እንዳለ አርሰናል እኔ ቀጠቀጠው። ለማንኛውም ችግር የለም፣ ሌላም ቀጣይ እንቋጥራለን። መቋጠር አናውቅም። ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉት። ኮንግራ የአርሰናል ደጋፊዎች ይመቻችሁ። ገብተህ አውጣው። አርሰናል ይሄ ነው አርሰናል። ምድረ ቋጣሪ፣ ምድረ ፎቃቃ፣ እናንተ ጉደኞች ያላሳያችሁን የለም እኮ አርሰናል ይሄ ነው። ይሄ ጠንቋይ የተርመጠመጠ ልክስክስ ቡድን ዋጋህን አገኘ። Our number 6 is the king of Brazil. The king is back. ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ነው? ኦዴጋርድን አግኝተነዋል ጋይስ፣ እመኑኝ። ማርቲን ኦዴጋርድ ምን አይነት አሲስትን ያረከው? ምን አይነት ስንጠቃ ነው ለማርቲን ዙቢሜንዲ ያረከው? ትችላለህ። ታቺዎች ባለፈውም ነግሬያችሁ ነበር። ለፍልፉ፣ አሁንም ለፍልፍ ያሳያል እሱ። እሺ አሁን ምን ይባላል? እግዚአብሔር አይችሉም እንዳትሉ፣ ተጫዋቾች የሉም በጉዳት ምናምን እንዳትሉ፣ ቅጥቅጥ አድርገው ነው የተጫወቱት። አሁን እሺ እግዚአብሔር ትልቅ ይህ ሽንፈት ነው። ምንም ማቻ ራሱ አይደለም። በኢየሱስ ክርስቶስ ያደለው እዛ 4 ጎል አግብቶ 3 ነጥብ ይራጫል። እኔ 3 ነጥብ ለማግኘት በሜዳዬ መከራ፣ ለዛውም ባዶ ቀፎ ከቀረው ወልቭስ ጋር። ለነገሩ እኔ ራሱ እሱ በነጥብ ነው ባዶ የቀረው፣ ዩናይትድ በስኳር ነው ባዶ የቀረው። ምንድነው እየተካሄደ ያለው? ዛሬማ ጭራሽ በቃ ኩኛ የሚባል ልጅ ጭራሽ ወፍ፣ ምንም ፕሬሲንጉ ሁሉ ነገሩ ሲያስጠላ፣ ምንም በቃ ባዶ። ሲጀመር እኔ ዩናይትድን በሜዳው ማን ነው የሚያጫውተው? ከሜዳው ውጭ ያጫውቱን። እኔ እንጃ። ባለፈው ሳምንት ያየሁት ዩናይትድ እና ዛሬ ያየሁት ዩናይትድ በጣም የተለያየ ነው። ጭራሽ ከወልቭስ ጋር አቻ። ይሄ 3 ነጥብ እኮ ያስፈልገኛል ሲሆን 4 እና 5 ጎል አግብቼ ማሸነፍ የምችለውን ጨዋታ ወይ ፈጣሪ! ጭራሽ እነሱ አግብተውብን ነበሩላ። እድሜ ለሴላመንስ እግዚአብሔርን። ወይ ምንድን ነው የሚባለው? አሁን አይወራም እኮ ይሄ እኮ የሚወራ አይነት ጉድ አይደለም። 3 ነጥብ እንደዚህ ዳገት ይሆንብኝ ጭራሽ ከወልቭስ ጋር፣ ጭራሽ ከጤና ቡድን ጋር። ጤና ቡድን እኔ ኦንጎል ኤፍሲ በሆን ይሻለኝ ነበር። ኦንጎል ኤፍሲ ማለት ነው። እኔ ሰውን ኦንጎል ኤፍሲ ብዬ ሙድ ይዛለሁ። ኧረ በስመ አብ! ዛሬ ራሱ ኦንጎል ራሱ ናፍቀኝ። ኦንጎል ተው፣ ሴት ፒሱን ተው። ወይኔ ውርደት ነው። ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማነው እሺ አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ እያወጣ በእነዚህ እርቅኔው ጋር ምናምን ቢጫሩ ባለኝ በእናፍኔ ምናምን። ኧረ በፈጣሪ! ኧረ ወይኔ! የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው።
ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒው በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ ብጠስ ያረኩልህ። አዳሚ ዝም አትልም ወይ? ሳታውቀኝ አትናቀኝ። አታቀኝም። ሳታውቁ ሰው አትናቁ። ይኸውልህ ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው። ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፍህን አዘጋለሁ። መለሳለሁ። ሼር ኮፒ ሊንክ አድርግና አዳርስልኝ። እንደምትረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነግሬሃለሁ። ካሞን ገነርስ ካሞን። ሃንግማን ከላይ የምታየው ፓልመር ማን እንዲህ ሲልህ ማን አንተን ነው እንዲህ እያለ ያለ። ከአርሰናል ጨዋታ በአርሰናል አሸነፍክ። አርሰናልን ስገጥም አፈላህ። ይኸው እስካሁን ያለበት ሁኔታ አሁን ለቶፕ 4 ራሱ ያሰጋል። ዩናይትድ ካሸነፈ በ2 ነጥብ ይበልጣል። አስበው። በዩናይትድም በሊቨርፑልም ተበለጥሽ። ተመልሰሽ ወደ ለመሽበት ዩሮፓ ሊግ ገባሽ አይደል? ቢግ ዳሪና ቶርቦ ይሄን አይደል የሚፈልጉት? ይሄን እኮ ነው የሚፈልጉት። ኮንፈረንስ ሊግ በየአመቱ ትበያለሽ። ተጫዋች ባይን ሴል ታደርጋለሽ። ኖርማል ነው። በሜዳሻቻ ኖርምዬ እኮ ነው። በቃ የፓልመርን ምክር አዳምጥና ዝም በል። ገባህ? እዚህ ጋር የተቋጠረበት ሁሉም እንዲህ ያለበት አርሰናል 2-0 እየመራን ነው። ሮጀርስ እንዳይመታው። ብራቮ። እንችላለን። አንተ ዝም ብትል ነበር የሚሻለው። ዝም ብትል የሁላ መዘዝ ባልመጣብህ። ከወንድም ጥላ ጋር አሰለፋለሁ ካልክ አብረህ በመድፍ ትጋያለህ። የኛ ቋጠሮ ከባድ ነው። እኔ ባልቋጥርም ነው በሌላ አርሰናል ደጋፊ አስቋጥርብሃለሁ። ምን እየሆንክ እንደሆነ ይኸው አያ። እኔ ስደርስብኝ ብቻ ነው ቋጠሮ። እኔ ሲቲ ላይ ብቻ ነው ቋጠሮ የማባክነው። ከባድ በሌላ አርሰናል ደጋፊ ግን አስቋጥሬብህ የት እንደከተትኩ መቀመቅ ወረድክማ። በልቻው ወደ ኮንፈረንስ ሊግ ጎብዬ አጫውቼ ነበርኩ። ጋብርኤል ማጋሌዥ ተከላካይ ብቻ አይደለም አጥቂም አማካኝም ምንም ነው ብያለሁ። በየትኛውም መንገድ አርሰናል በዚህ ተጫዋች ጉዳት ብዙ ነገር ነበር የተጎዳው። አሁን ተመልሶ መጥቷል። እጅግ በጣም የሚያስጨንቃቸውን አስቶን ቪላ ፈርስት ሃፍ እሺ ችግር የለውም እንደፈለክ ብትቀብጥ ችግር የለውም ብለው ሰከንድ ሃፍ ላይ አረጋግተውታል። ያረዳልች በ4 ደቂቃ ውስጥ 2-0። አሁን ደግሞ ቪዲዮ እየሰሩላችሁ ትሮዛርድ አስቆጥሮ 3-0 አርሰናል እየመራ ነው የሚገኘው። ያራዳ ልጆች ማለት በቃ ግርፊያ ይዟል ነው ምንም ሌላ ነገር የለው። ልምጭ ዞን የገቡት ሙሉ ተጫዋቾቹ እያሯሯጡ መግረፍ ጀምሯል። የቪላን ተጫዋቾች እንዴት እንደሆነ ኤምሬ ዛሬ ጉድ ፈልቷል ነው ያራዳ ልጅ። አርሰናል ብሶበታል። ጨዋታው ሲያልቅ ስለስንት ሆኖ እንደምንመጣ ደግሞ ምን ይሆናል። ዛሬ መሮት ነው የገባው። ቆይ መጀመሪያ ማለት ነው ዘርክዚ ተጎድቶ ነው ወይስ ምንድነው? አላውቅም፣ ንገሩኝ የዩናይትድ ፋኖች። አግብቶ ጎል ሰከንድ ሃፍ በሌላ ሰው ቀይሮ አስገባው። አይሚን አስወጣው። ፈርስት ሃፍ እንግዲህ ጎል አግብቶ ሰከንድ ሃፍ በሞራል በኮንፊደንስ ሊጮት የሚችል ዘርክዚን ሰከንድ ሃፍ ወጥቶ ነው የጀመረው። እንግዲህ ስታት ላይ እንዳየሁት ከሆነ ጨዋታ ሲያዩ የነበረው የአርሰናልን ነው። ከዛ ባለፈ ወልቭስ እንደውም የመጀመሪያ ቪክትሪውን አለማግኘቱ አመስግኑ። የምሬን ዩናይትድ እኮ ማለት አሁን ላይ የተገነጣጠለ ዶሮ እንደማለት ነው። በቃ የኒውካስትሉ ጌም ሸውዳችሁ ነው እንዴ? በአንድ ዶርጉ ጎል በሙድ ተከላክላችሁ ስለወጣችሁ እንዳይሸውዳችሁ። ምኑን አጣል ብላችሁ ሙሉን እንትኑን እኮ አጣል። ብሩኖ ፈርናንዴዝ፣ ምቤሞ፣ አማድ እንደሰማችሁ መጥፎ ውጤት ከወልቭስ ጋራቸው 2 ነጥብ በሊጉ እስካሁን በ18 ጨዋታ ያለውን ወልቭስ አለማሸነፍ ማለት ነው። እንዳላችሁበት ሁኔታ ምርጥ ውጤት ነው። ጎረቤት
ወልቭስ መጥቶ አንድ ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው። የሚጠበቅ ነው። ምን እናድርግ? እኔ አሁን አሰልጣኝ አልወቅስም፣ የሆኑ ተጫዋቾችን አልወቅስም። ምን እናድርግ? ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው። ከዛ ቀይረ የምታስገባው ሰው የለህም ምናምን። ቻንሱ ክሬት በማን ይደረግ? በማን በቃ ያልናፈቀኝ የለም ነው። አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ። አንድ ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ። ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም። ተጭናቸው ጎል ማስቆጠር ነው አይደለም በሜዳ ከሜዳም ውጪ ማለት ነው። ልክ ባለፈው 4-1 እንዳሸነፍከው። አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው? ልክ ኩኛ የሆነ ኳስ ይይዛል፣ ሩጮ ምናምን ሰንጥቆ ለመግባት ምናምን ይሞክራል። ከዛ የዘለለ በቃ አላየንም፣ ምንም ማድረግ አንችልም። እዚህ በኋላም እንደዚህ ነው የምናየው። እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል። በምናደርገው ግራ ገባን። ገባችሁ? ለማንኛውም የሚመቻችሁ አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ የአባቴ አምላክ ማለት ነው። አሳይቶ ይንሳ እግዚአብሔር። ዶርጉ የተባልክ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ። ተቃጠለው፣ ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል። ያደለው 4-0 ያሸንፋል። የኔዎች ጉድ እኔ አፈር ብሎ እኔ ምንም ባልልም 4-0 ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው? ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ፣ ዶርጎ የተባልክ ሰውዬ አንተ የፓንት ላስቲክ እያደረክ ማያል ያደለው 4-0 አስቶን ቪላን ያሸንፋል። እኛ 1 ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጉ እግዚአብሔር አምላክ አሳይቶ ይንሳችሁ ነው። ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። ይሄ ደግሞ ከየት መጣ? ገረፈን እኮ ጀማው። የምር እኔ አስቶን ቪላ ጥሩ ቡድን ነው ብዬ 7 ሰዓት ድረስ ቋጥሬ፣ አረ ይሄ ሰውዬ ምንድነው? ከየት ነው የመጣው? የምር ቢተኛስ ምን ነበረበት? ጭራሽ በደቂቃዎች ልዩነት 2-0 አልበረው። አሁን ደግሞ ጭራሽ 3-0 ነው። ተው ጀማው እንተኛ። የምር እንተኛ። በቃ ምን አንዛዛ ወያ ላይ ብቻውን አውቆ ነው ይሄን ልጅ የጎዱት። አውቆ ነው የምር የተረገመ ተጫዋች ነው የጎዳው ይሄን ልጅ ከምር። እሱ ሲወጣ እኮ አስቶን ቪላ ባዶ ሆነ። በቃ ባዶ ሁሉ ነገሩ ተከላካይ ክፍሉ መሀሉ በሉ ምናምን በቃ ሞኬ። እኔ እኮ በቃ እነዚህን ተማምኜ እኮ ደህና ናቸው ብዬ ዛሬ ጭራሽ ጠፉ። ለማንኛውም ደህና አደሩ። ወያላው አልተቻለም። የእውነት የራሳችንን ስራ መስራት አለብን። ከዚህ በኋላ ቋጠሮ ምንም አይሰራም። የራሳችንን ስራ መስራት አለብን። ይመቻችሁ። በተከታታይ 11 ጊዜ ሲሸነፍ የነበረ ቡድን ነጥብ የሚያገኘው ነጥብ ማብረጃው እኛ ነን። ዩናይትድ ነው ቤተሰብ። በእውነት ይሄ የኛ ቲም ነው። ዩናይትድ ነው ይሄ። እውነት ይሄ እኮ ከመቃጠል አለፍን እኮ። እኔ እውነት በጣም ያስጠላል። በጣም ዘርክዚ እከካም በቃ እኔ አንድ ሰው ብቻ ነው ሙሉ እኔ አላቅም። በወልቭስ ነጥብ ጣልን። በእውነት እሺ ዩናይትድን ምኑ ጋር ነው የምታምነው? ምኑ ጋር ነው? እኛ ማን ነው የረገመን? እኛ 4 ውስጥ እንዳንገባ ማን ነው የረገመን? ቼልሲ ነጥብ ጥሎልን። ኧረ በስመ አብ ወልድ፣ ኧረ በስመ አብ። ኧረ እባካችሁን፣ ኧረ እባካችሁን ወይ ለቃችሁ ውጡልን። ኧረ ምንድን ነው የሚባለው? እውነት እኔ እኮ ኦዴጋርድ ተመልሷል ስል እመኑኝ እያልኩ ነበር። ቢስሚላህ ዛሬ ያለው ኦዴጋርድ ምን አይነት ነው? ምን አይነት ካፒቴናችንን ነው ያየነው? ምን አይነት ካፒቴናችንን ነው እያየን ያለ ነው? ቢስሚላህ ተመልሷል። እኔ ስለ ኦዴጋርድ ብቻ ለሰራ ነው ይሄኛውን ቪዲዮ የከፈትኩት። ማርቲን ኦዴጋርድ ተመልሷል ኦፊሻሊ። በቃ ባለፈው አላመናችሁኝም ነበር፣ አሁን እመኑኝ ተመልሷል። ግባና ተኛ። ስራዬን ጀምሬያለሁ። ግባና ተኛ። ማን እንደሆን ካሳያለሁ። ገና ነው ትቆጣለህ። ገና ይሄንን ትበላለች። መድረቅ ቋጣሪ ገብተተኛውን ይሄንን ትበላለህ። ጨዋታውን እንኳ ተውት። 2 የጅሩ በራኩ አስገባብን። ቀልድ እኮ ነው የተያዘው። ብንቀጠቀጠም አልሆነልንም፣ ግን ስታቪዮ ይችላል። በቃ
ለዚህ ልጅ ብቻ ሪስፔክት በኢየሱስ ይችላል። የእውነት በጣም ከልቡ ይችላል። ስለ ጨዋታው ብዙም ነገ እስኪ እናውራ። እኛ ሳናውቀው ለኤንዞ ማሬስካ ማለት ነው የአራዳ ልጆች አቻ እንደ 3 ነጥብ መቆጠር የጀመረ ይመስለኛል እንጂ በጤናቸው አይመስለኝም ማለት ነው። ኮል ፓልመርን ቡድኑ በሚፈልገው ሰዓት ላይ ቀይረ ማስወጣት ምን የሚሉት እንደሆነ እኔ ግራ ገብቶኛል። ያራዳ ልጅ እንዴት እንደሆነ እዛ ስቲፋው የሚችለውን ሁሉ እየታገለ ነው። እጅግ በጣም አስገራሚ ተጫዋች፣ ስለሱ ማውራትም የሚያስቸግርበት ደረጃ ላይ ነው የደረስነው ማለት ነው። በሚገርም ሁኔታ ፕሪሚየር ሊጉን ተግባብቶ እየለፋ የነበረ ልጅ ነው በዛሬው ጨዋታ ማለት ነው ስቲፋው። እንዲሁም ደግሞ ኮል ፓልመር ሜዳ ውስጥ መቼም በእናቼ ፖንክ ተከላክዬ ጨርሼ እወጣለሁ ብለህ መተማመን አትችልም። ያው ኳስ መያዝም ከመከላከል የሚተናነስ ፐርፎርማንስ ስለሌለው ማለት ነው። ምን እንደሆነ ግራ ገብቶኛል። እኔ ሀሳብ አስተያየት ኮሜንት ላይ ዱብ አድርጉት። ለማንኛውም ቼልሲ እኔ እንጃ ቀስ በቀስ ወዴት እየሄደ እንደሆነ እንጂ አልታወቀም። ያራዳ ልጆች ከቶፕ ፎር ራሱን እያገለለ ይመስለኛል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕ ሊንክ በደም ይደረግ። አንገዬ አንግባል እኔ የምልሽ ለዋንጫው መምጣቱን ታውሽው እንዴ? ለዋንጫ መጮቱን በቃ ሙሉ ለሙሉ ታውሽው። ከኛ ጋር ራሱ እኮ እንደ ቀልድ 15 ነጥብ እኮ ደረሽ። ልዩነቱ አትመጪም ነው አንጠብቅሽ እንሂድ። እኛ ቸኩለናል። መሄዳችን ነው። ተመጫለሽ ብለን ጠበቀን። ዛሬ እንኳን በሜዳና በደጋፊ ፊት 2 አቻ ተገቢ ነው ወይ? ለነገር የቼልሲ ደጋፊ ራሱ ለራሱ ቡድን መቋጠር ትቶ ዛሬ ለቪላ ነበር ሲቋጠር ነበር። የምሬ ነው የምላችሁ። አንዱ ደጋፊ ዛሬ ምን ሲል ዛየሁት መሰላችሁ? ቪዲዮ ስክሮል ሳደርግ ማለት ነው። ይኸውላችሁ ዛሬ ቪላ አርሰናልን የሚያሸንፍ ከሆነ ትክክለኛውን ውጤት ለገመተ እዚህ ላይ አለ ይባላል። ለ3 ሰዎች ነገ ምሳ ጋብዛለሁ፣ ቪዲዮአችሁን ሁላ ፖስታለሁ። ብቻ እኔ ቪላ እንዲያሸንፍ ነው የምፈልገው። ሂድ እኔ አንተ እኔ ተስፋም የለሽ እንደወጣሽ ቀረሽ። ቻው ቻው አንግዬ ቻው። ትመጫለሽ ብዬ ነበር። ቻው። በቃ ይኸው ካሉን ተጫዋቾች አንጻር፣ ካሉን ተከላካዮች አንጻር፣ ካሉን አጥቂዎች አንጻር ከዚህ በላይ መጫወት አንችልም። በቃ ከጨዋታችን አንጻር በቃ ከዚህ በላይ አይፈቅድልንም። አጫዋታችን የሞተ፣ መከላከላችን የሞተ፣ ማጥቃታችን የሞተ። ካለፉት 9 ጌሞች ምንም ጨዋታዎችን ያላሸነፈውን በርንማውዝ በሜዳችን ገጥመን አቻን ይወጣል። መሰብሰብ ያለብንም ፖይንት እየሰበሰብን አይደለም። ቀጣይ ጃንዋሪ ወር ነው። ጃንዋሪ ወር ላይ የሊግ ካፕ ጨዋታዎች አሉ። ካራባው ካፕ፣ ኤፍኤ ካፕ፣ ቻምፒዮንስ ሊግ ጨዋታዎች አሉ። በእነዚህ ተጫዋቾች ነው የምንጫወተው። በዚህ ፐርፎርማንስ ነው የምንቀጥለው። ማንም አይመጣም። መጥፎ ሁኔታ ውስጥ ነው ያለነው። ከባድ ሁኔታ ውስጥ ነው ያለነው ጋይስ። እውነታው ይሄ ነው። በቃ ከዚህ በላይ መጫወት አይችሉም ተጫዋቾቹ። ኢቭን በሜዳችን የሰው ሜዳ የምንጫወት ነው የሚመስለው። ካይሴዶ ቢጫ ካርድ አለው። ቀጣይ ማን ሲቲ ጨዋታ ላይ አይኖርም። ስንከላከል ጥሩ አይደለንም፣ ስናጠቃ ጥሩ አይደለንም። ከዚህ የተሻለ ውጤት ጠበቃችሁ ነበር? የምር በቃ ይሄ ውጤት ነው የሚመጣ። ጃንዋሪ ላይ ትራንስፈር አናረግም። ሙሉ ሲዝኑ በእነዚህ ተጫዋቾች ነው የምንዘልቀው። አይቪላ አረ በመቤቴ በቀን ሲያስብሏችሁ ያድራሉ። በእግዚአብሔር እኔ ደግሞ ከማንቸስተር ተጫዋቾች እናንተ ናችሁ እር ያደረጋችሁኝ። ደግሞ አራት እንዴ! አንድ እኮ ኦንጎል ምናምን እኮ የተለመደ ነው። በቃ እንዴት 4 ይገባባችኋል? እንደው አይለፍላችሁ ቪሎች፣ እግዚአብሔር አይለፍላችሁ። እርር በሉ። እዚህ ጋር ደግሞ ሌላ ትኩሳት አለ። ያኛው እዛ ያሳቅቀኛል አርሰናል የሚባለው ቲም፣ ይሄ ደግሞ እዚህ ያስቀኛል። አሁን ይሄ ያ ቫር ባይሽሮ ኖሮ ዶርጉ አዳኝ ዶርጉ ልትሉ ነበር ደግሞ አይደል? አረ ዩናይትድ አረ እባካችሁ የተናቀ ያስረክዛል አለ። ይሄን ይናቃችሁ ቶል ብሳይ ይሄ ነው ፕሪሚየር ሊግ። ለማንኛውም እሺ የዛን የአርሰናል ስትራግል ሲያደርግበት የናቃችሁት ወልቭስ ይሄ ነው ፕሪሚየር ሊግ። ይሄ ነው ባታ አይታወቅም። ለማንኛውም ጥቅልል ብላችሁ ተኝ። የተናቀ ያስረግዛል። ሼር ኮፒ ሊንክ አድርጉ። ይመቻችሁ። ወድሽ ነበረ አሁን ጠላውሽ። ወልቭስን በሜዳሽ ይዞ ሲሰጥሽ ማንቸስተርን ትተን ማን ጠግቦሻልነሽ? ማን ጠግቦሽ? አቺ ምድረ ቅሪላ ሁላ ወራዳ
ሪቬንጅ ማለት ይሄ ነው የምልህ። ሪቬንጅ ብቀላ፣ ትክክለኛ ብቀላ ማለት ይሄ ነው። ሜዳው ድረስ ጠርቶ የእስካሁኑን ጨዋታ በሙሉ የሚበቀለው የኔው ክለብ አርሰናል ብቻ ነው። እሺ ወይኔ ምድረ ቋጣሩ ገብታችሁ ተኙስ። ሜዳው ድረስ ጠርቶ 4-1 ይሄ ነው ሪቬንጅ ማለት። እሺ እስከ 7 ሰዓት ድረስ ስትጠብቁ ስትቋጥሩ የነበራችሁ አርሰናል ይሸነፋል ብላችሁ የነበራችሁ በሙሉ ገብታችሁ አሁን ተኙ። እሺ ውይ አርሰናል ውይ ወንድ ክለብ እኮ ነው ያለኝ። ወንድ ክለብ ነው ብላችሁ የአርሰናል ደጋፊዎች ደግሞ ከአሁን በኋላ ነው የታለ ዋንጫውን አምጡልን፣ ዋንጫው እየሄድን ነው ማለት ያለብን ከዚህ በኋላ ነው። ከመኑ ገር ሻይኮፕን ክሪፖስት ያደርጋችሁ ላኩላችሁ። ቪላ ምን ተባብለን ነበር? አቀበልሽልሽ አይደል? ጠማማ የሆነ ሌሊት ፎቅ አቃው እያሉች እንዴት እንዳስጠላችሁኝ ገብርኤልን። ምን አለ ቪላ እንኳን እንደው የሆነ ነገር ፈጥራ እንደው ቡፌ ሲበዛ ማንኪያ ያምረኛል አለች ቃቂ አራዳ ልጅ። በሚገርም ሁኔታ ነው የምልህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ ራስ ምታት የሆነ ፈተና የገጠማቸው ይመስለኛል። ምንድነው ጉዱ በለኛ አራዳ ልጅ። በምቾት ያበደው ቡድናቸው ማለት ነው። አሁን ቪክተር ዮኬሬዥ አለ፣ እንደዚሁም ቡካዮ ሳካ አለ። የዮኬሬዥ ሲሆን የሳካ ግን ትንሽ ይከብዳል። ነገር ግን አንድ ኃይለኛ ውሳኔ የሚጠብቃቸው ይመስለኛል። ከቪክተር ዮኬሬዥ በተሻለ አሁን ከጉዳት ከመጣ በኋላ ገብርኤል ጀሱስ እጅግ በጣም አስገራሚ እንቅስቃሴ እያደረገ ነው። ተቀይሮ በገባባቸው ትንሽዬ ደቂቃዎች ዛሬ ደግሞ እጅግ በጣም አስገራሚ ጎልም ማስቆጠር ችሏል። ልጁ ከጉዳት ከዳነ ማለት ነው የጉዳት ሰው ነው የሚታወቅ ነው። ግን ጉዳት የማያገኙ አይነት ሰው ከሆነ ምንም ጥያቄ የለውም ቅድሚያ ሊሰጠው የሚገባ ተጫዋች ነው። ከሀቨርትም ወደ ልምምድ ተመልሷል። ዛሬ እንደውም እያሟሟቀ ነበር፣ ይገባል ተብሎም ሲጠበቅ ነበረ ማለት ነው። ያራዳ ልጆች አሁን እዚህ ጋር ራስ ምታት ያለው ጥያቄ ነው። እንዲሁም ደግሞ ቡካዮ ሳካ ጋር ሌላኛው ማዱኪ አለ። ይህም ሌላኛው ጥያቄ የሚያስነሳ ነገር ነው። ሀሳብ አስተያየት ኮሜንት ላይ እየሰጣችሁ አርሰናል ገና ዘንድሮ በየትኛውም መድረክ ልሰማ የምችልበት ቦታና ጊዜ የለኝም እያለ ነው። ያራዳ ልጅ አረጋግጦ ነው የወጣው ዛሬ በጫሞቹ። ምንም ጥያቄ የለውም። ማንኪው አማሬ ማለት አሁን ነው። ኮሜንት ላይ ዱብ አድርገው ሼር ኮፕሊንክ እያደረክ የፕላስ ምልክቷ ላይ ሂድበት ግባ። እሰይ አንድ ጎል ገባብሻ ባለቀ ሰዓት። ቢያንስ ለዋትኪንስ የሚገርም ስም በተከታታይ 3 ኤምሬትስ ላይ አስቆጥሮብሻል። ሌላኛው ፋብሪዚዮ ራሱ ይፈጥናል። በቃ ከ15 ደቂቃ ምናምን በፊት ጨዋታው ሳያልቅ 4-0 አልቋል ምናምን ብሎ ፖስታ ያንን አጥፍቶ 4-1 ብሎ ድጋሚ ፖስተ። እሰይ ቢያንስ ይሄ ነገር ተቀያይሯል። ባለፉት 5 ጌም እንግዲህ ያው ዛሬ በከተማ ቪላን ያየ ነው ተደናብረው በአንድ አርሰናል እሱን አድቫንቴጅ ተጠቅመው ጠቅ አረጉባቸው። ግን ምንም ቀረ ባለፉት 5 ጨዋታዎች አርሰናል 1 ክሊን ሺት ነው ያለው። እሱንም ኤቨርተንን በፔናልቲ ያሸነፉበት የማይረባ ኤቨርተን ጎል ማግባት የማይችለው ተሸነፉ። ጎል ዲፍረንስ አደሏቸው። ስቲል ግን አይበልጡንም። ጎል ዲፍረንስ ብዙ ጎል የምናገባው እኛ ነን። ጋብሪኤል ሲወጣን የገባብን በለኛ ይወንግ። ስለ የትኛውም የአርሰናል ተጫዋች አውርቼ እዚህ ጋር ክሬዲት አልሰጥም። የሲቲ ፋን ነኝ። የአርሰናልን ጥሩ ጎን አላወራም። መጥፎ ጎኑን ብቻ እያወራን ቲክቶክ እናደምቋለን። ሲያሻኝ ብቻ አንዳንዴ እየመጣው ክሬዲት እሰጣለሁ። አለበለዚያ ገደል ትገባለህ አንድ ጎል ገብቶብሃል እያልኩ ነው የምመጣው። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቀልሃል? ብራንድ አይጠቀምም፣ ብራንድ አያውቅም፣ አያከብርልህም። እንዴ ሼሽኮ ያገባው ሁለተኛው ጎል ባይሆን ለሀጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ ነበር። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይን ህመም ኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለብህ ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። መስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ወልቭስ እኩያሽ ነው፣ አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ አንድ ኩሎጥ ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌይ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው
ውልዝ ወርዶ ነው እንጂ እኩያችሁ ነው። ውልዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ። ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት። እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። ይሄ ነገር እንደሚፈጠር እኔ ቀድሜ ያውቅ ነበር። እነ ካሽ የሉም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት። ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ? የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንደው በጣም ልትወክበው እንደው አላ አንድ አስቶን ቪላ ምናምን አይነት ወከባ እንዳለ ማለት ነው። ደርሶ መልስ ቢያሸንፍ አይደብርም ላንተስ? የዋንጫ ቡድን ነኝ እያልክ ማንም ተራ ቡድን ደርሶ መልስ አይሸነፍም። ወልብስ እንኳን የኛ ጋር እየተጫወተ ደርሶ መልስ አልተሸነፈም። አንዱን አቻ ነው የወጣው ማለት እና በሜዳ አሸንፋን አራላል። ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ። እዚህ ላይ ደግሞ መቆም ነበረበት። የዋንጫ ቡድን ነኝ እያልክ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልሱ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልቭስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያክል ነው። ይመቻችሁ።